ሰላም ጤና ይስጥልኝ ክቡራን የቻናሌ ቤተሰቦች እንደምናችሁ በያላችሁበት ሰላምታ ይድረሳችሁ እያልኩኝ ለሰዓቱ ወዲያስኩላችሁ መረጃዎች በቀጥታ አልፋለሁ። በቅድሚያም አጫጭር መረጃዎችን አስደምጣችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ብታደርጉም የምጠላ እንደማይሆን ልገልጽላችሁ እወዳለሁ። በቀጥታ ወደ አጫጭር መረጃዎቻችን አልፋለሁ። ከወደ ኤርትራ ጆሮን ጭው የሚያደርግ ዜና ተሰምቷል። በፖለቲካ አመለካከታቸው ምክንያት ከአሜሪካ ወደ ኢትዮጵያ ዲፖርት ሊደረጉ የሚችሉ የአማራ ኢሊቶች ካሉ እኔ አንቱ ነውር ብዬ እቀበላቸዋለሁ ስትል በሚዲያዎቿ በኩል እያስነገረች ነው። በመቀጠል ደግሞ የእስራኤል ፓርላማ አባሏ ዶክተር ጸጋ መላኩ ኢትዮጵያ ያሉ ጥቂት ሙስሊሞች እስራኤልን ቢቃወሙ ምንም ስለማያመጡ እንስቅባቸዋለን ስትል ገለጸች። በመጨረሻም ቲክቶከሩ ናሆም ፎንቲ ስለ አዶናይ ከስር መፈታቱን አስመልክቶ ምን አለ የሚለው ለእናንተ ይዘን መጥተናል። ከዜናዎቻችን ወይም ከመረጃዎቻችን ጋር አብራችሁ እንድትቆዩ በትህትናና በአክብሮት እንጠይቃለን። ቀጥታ ወደ መረጃዎቹ እናልፋለን። እንደ መረጃችን ምንጭ ከሆነ የኤርትራ መንግስት ወይም የኤርትራ ሚዲያዎች እየገለጹ ያሉት እንኳን ለአማራ ለደጉ ህዝብ ለስንቱ ሱንናል ለስንቱ ተርፈናል። ስለዚህ ከአሜሪካ ዲፖርት ተደርገው በአገዛዞች ወድቀው ወይም ደግሞ በብልጽግና እጅ ወድቀው እንዲሟሙ አንፈቅድም። ካሁን በኋላ አንድም የአማራ ኢሊት ሂዶ ሊሰቃይ አይገባውም። እኛ ጥላ መከታና ጋሻ ልንሆናቸው እንገባለን እንችላለን ሲሉ ገልጸዋል ማለት ነው። ቀጥታ ወደ መረጃ ወስዳችኋለሁ። እንኳን ለአማራ ነው እንደውም የተባለው እንኳን ለአማራ ለዛ ለደጉ ህዝብ ቀርቶ ለስንቱ ሆነኔል እንዴ ነው የተባለው። እና ለማንኛውም ለብልጽግና መርዶ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። እና ምንም አንደኛም የሚሸማቀቅ አማራ የለም። በብልጽግና እጅ ተላልፎ ተሰጥቶ ለብልጽግና ሄዶ በብልጽግና እጅ የሚሟሙ አማራ ከዚህ በኋላ እንዳይኖር ነው እየሰራን ያለነው። የአማራ ህዝብ ይሄንን ዘመን ይሻገራል። ይሄንን ክፉ ጊዜ ይሄንን መከራ ያልፋል የአማራ ህዝብ። ይሄንን ለብልጽግና ለወዳጅም ለጠላትም መናገር እንፈልጋለን። እናልፈዋለን እንደ አማራ ህዝብ። ዛሬ ወገኖቻችን ሀገር አልባ ሆነው በየቦታው በስቃይና በመከራ በእንግልት የሚያሳልፉበት በሰቀቀን የሚያሳልፉበት ዘመን እንደሚያበቃ ይሄንን በእርግጠኝነት መናገር ይችላል። ደረቴን ነፍቼ ነው የምናገረው። ለምን ስለምንቀይረው ይሄንን መናገር ስለሚያስፈልግ ነው። የኤርትራ ሚዲያዎች በዚህ በአማራ በተለይ አማራ ተወላጅ ሆነው የቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ወደ ሀገር ቤት የመመለስ ችግር የሚገጥማቸው ልሂቃን ካሉ በተለይ ደግሞ የተለየ አደጋ እንዳለ እንግዲህ አማራውን አስሮ እያሰቃየ ነው ያለው ይሄ አገዛዝ። የቻለውን ይገላል፣ የቻለውን አማራ ያሰቃያል፣ የቻለውን ይሰውራል፣ ይገላል፣ ያግታል። እውነት ለመናገር ተጨባጭ የሆነ ትሬት ያለበት ህዝብ ነው የአማራ ህዝብ እንደ ህዝብ ማለት ነው። ስለዚህ ይህንን በተመለከተ የኤርትራ መንግስት ፈቃደኛ እንደሆነ የአማራ ተወላጆች በተለይ በእንደዚህ አይነት ስታተስ ላይ ያሉ በተለያየ ሀገር ላይ የሚገኙ ለህይወታቸው አደጋ ላይ የወደቁ መምጣት ኤኒታይም መምጣት እንደሚችሉ የተናገረበት የገለጸበት ነው። እሱን ለማረጋገጥ ደውዬ ነበር ሶሎ ሚዲያ ላይ። እንደዚህ አይነት ነገር ያጋጠማቸው ወገኖቻችን ቢኖሩ ዋስትና ለአማራው የሚሰጥበት ሁኔታ አለው የሚል ነገር ሳነሳላቸው ከከፍተኛ የመንግስት ባለስልጣን ጭምር እንዳረጋገጠ ፈቃደኛው እንደተሆነም ይሄም የኤርትራ መንግስት በደስታ የሚቀበለው ጉዳይ እንደሆነ ነው እንደውም ያረጋገጠልኝ። እና ነገ በተቃራኒው ደግሞ በሌላ ሚዛን ላይ የምንቆምበት ዘመን እንደሚመጣ አይሮኒክ ተርን ኦፍ ፌት እንደሚኖር ማወቅ ይኖርበታል እያንዳንዱ ማለት ነው። ስለዚህ ብዙ ደስ የሚያስብል ነገር አይደለም፣ ብዙ ከበሮ የሚያስመታ አይደለም። ቢያውቁበት የኢትዮጵያውያን መዋረድ የጋራ ኮሌክቲቭ ሼም ነው፣ ዩሚሌሽን የህዝባችን የጋራ ውርደት አካል ተደርጎ ነበር ሊወሰድ የሚገባው። እና አንደኛው በሌላኛው ቁስል የሚስቅበት አልነበረም መሆን የነበረበት ቢያውቁበት ኖሮ ማለት ነው። ግን ደግሞ አንፎርቹኔትሊ ምን አይነት ሰዎች ላይ ሀገር ምን አይነት እጅ ላይ እንደወደቀች ግልጽ ነው። እና መቼም የኢትዮጵያ ህዝብ ሳይታዘብ አይቀርም። የብልጽግናን ሰራዊት እያየ የኢትዮጵያ ህዝብ እየታዘበ እንዳለ ገምታለሁ። ግን ደግሞ የአማራ ህዝብ ከምን ጊዜውም በላይ ቀና ብሎ የሚሄድበት ዘመን ላይ እንደደረስን በእርግጠኝነት መናገር ያስፈልጋል። በርካታ ወዳጅ እያፈራን ነው ለህዝባችን፣ በርካታ ዘመን እያፈራን ነው። ትግላችንም ውጤት እያመጣ ነው። አንዱ አሳሪ፣ አንዱ ታሳሪ፣ አንዱ ገዳይ፣ አንዱ ሟች የሚሆንበትን ዘመን በትግላችን እንቀይራለን። ምንም ጥያቄ የለውም። ይሄንን
ማወቅ አለባቸው ብልጽግናዎች ማለት ነው። ኦፊሻል ስቴትመንት ከኤርትራ መንግስት አልሰማሁም፣ ግን ደግሞ ደውዬ ለማረጋገጥ ችያለሁ። በዚህ ደረጃ እንዳለ ማወቅ አይ ቲንክ የአማራው ህዝብ ኖርማሊ በዚህ ረገድ ላይ የራሱ ግንዛቤ እንዳለው እረዳለሁ። ኦፊሻል ስቴትመንትም እስኪመጣ መጠበቅ አለበት ብዬ ስለማላስብ ማለት ነው። በዚህ አጋጣሚ ኤኒዌይ ይሄንን ነገር ስለሰማው በዚህ አጋጣሚ ላንሳላችሁ ብዬ ነው። የእስራኤል የፓርላማ አባሏ ዶክተር ጸጋ መላኩ ንግግሯን ስትጀምር የእስራኤል ህዝብ አሁን ላይ 15 ሚሊዮን ነው። ነገር ግን ከ1 ቢሊዮን በላይ የእስልምና እምነት ተከታዮች አሉ። ከ1 ቢሊዮን በላይ የቻይና ህዝቦች አሉ። ከ1 ቢሊዮን በላይ የህንድ ህዝቦች አሉ። ነገር ግን በዓለማችን ላይ እስካሁን ባለው መረጃ 5% የአይሁድ ወይም እስራኤል ህዝቦች ናቸው የኖቤል ፒስ ተሸላሚ ሆኑት። ይሄ ለምን ይመስልሃል? 15 ሚሊዮን ሆነን ሳለ ከ1 ቢሊዮን ከሚቆጠሩ ህዝቦች ተሽለን 25% ከማነሳችን የኖቤል ተሸላሚ ልንሆን የቻልነው ሚስጥሩ ምን ይመስልሃል? እያለች ንግግሯን የቀጠለችው ዶክተሯ የእስራኤል ህዝብ በዓለም ላይ 15 ሚሊዮን ነው። ለምንድን ነው ከ15 ሚሊዮን ያለው ህዝብ የኖቤል ተሸላሚ የሆነው 25% የህዝብ የሆነው? ከ1 ቢሊዮን በላይ እስልምና እምነት ተከታይ የለም። ከ1 ቢሊዮን በላይ ህንዶች አሉ። ከ1 ቢሊዮን በላይ ቻይናዎች አሉ። ለምን ይሄ 15 ሚሊዮን ህዝብ 25% የኖቤል ተሸላሚ ሆነ? የእስራኤል የፈጠራ ችሎታ ለምን ከሌላው ሀገር በለጠ? የእስራኤል ልጆች ቁጥራቸው ጥቂት ለምንድን ነው የበለጠው? እያንዳንዳችን የምንጠቀምበት ሞባይል፣ ማንኛውም ባለም ያለ ሞባይል የእስራኤል ጭንቅላት አለበት። በዓለማችን ላይ በረሃ ምንም የሌላት እስራኤል ዛሬ ውሃ ለውጭው ዓለም የምታድል ናት። ውቅያኖሱን ጨውን አጣርታ የምታድል ናት። በሕክምና ሄድን እንደውም በአሁኑ ሰዓት የልብ ህመም ያላቸው ሰዎች ቀዶ ጥገና አሁን የሚገባላቸው ባል የእስራኤል ፈጠራ ነው። መንገድ መኪና ስንደራ የምንጠቀምበት ወዝ የእስራኤል ፈጠራ ነው። የቴክኖሎጂ ዛሬ እስራኤል በግብርናው በማን በኩል ስንሄድ ለምንድን ነው ስታርታፕ ኔሽን የሆነችው? እና ይሄን ሁሉ የያዘ ህዝብ ያልቅለታል ይጠፋል ብሎ የሚያስብ ካለ አዝናለሁኝ። በዚህ አጋጣሚ የዚህ አይነት ስሜት ካለው መመክረው መመሰለ መልካሙን ቢያስብ ጥሩ ነው። እድሜ ይስጠውና ብዙ አመት ይቆይ። እድሜ ያርዝም እስራኤል አምላክ ያያል። ይሄን ነው የምለው። ሌላ የምለው ብዙም ነገር የለኝም። ለምንድን ነው ብትል ይሄው አሁን እናንተ እዚህ ቁጭ ብለናል። ትልቁ ታሪክ በዚህ ሳምንት የሆነው ልንገር። የጀርመን ናዚዎች የእስራኤልን ህዝብ ለማጥፋት 6 ሚሊዮን ጨፍጭፈዋል። ከዛ ጭፍጨፋ የተረፈው መጥቶ አገር አቋቋመ። አገር አቋቁሞ መልከት ገና 76 አመት ነው። 76 እኮ ለሰው እኮ ገና ሽበት ያለው ሰው ነው። የሚሰራ የሚንቀሳቀስ ነው። ይቅር ለሀገር ያን የፈጸመች ጀርመን ራሷን ከጠላት ለመከላከል በቢሊዮን የሚቆጠር ዶላር አውጥታ ከትላንት ወዲያ ከእስራኤል የጦር መሳሪያ ገዛች። ከዚህ የበለጠ እንግዲህ ምን ያስፈልጋል? ከዚህ የበለጠ ምንም አያስፈልግም። እና ብዙዎችን አይቻለሁኝ። በተለይ በዚህ በኦክቶበር 7 በነበረው ጦርነት ብዙ ጊዜ በኢትዮጵያ አየው የነበረ የእስልምና እምነት ተከታዩ እስራኤል ትጠፋለች፣ እስራኤል ትሆናለች፣ የክርስትና እምነት ተከታዩ የእስራኤል አምላክ እስራኤልን ያኖርልን ትሰማለህ። እና ባየሁበት ጊዜ በተለይ የእስልምና እምነት ተከታዮች በውጭም ያሉት ኢትዮጵያ ባሉት በእስራኤል ላይ እንደዛ ሲናገሩ ሁሉም ባይሆኑ እኔ ቅር አላለኝም። ለምን ነው ቅር ያላለኝ? በእስራኤል ላይ ምን ያመጣሉ? ምንድነው የሚያመጡት ጉዳት? እስኪ ንገረኝ። ኢትዮጵያ ሆኖ እንደዛ ነው ውጭ ሆናለ ምንም ነገር። እስራኤል ነው ትኖራለች፣ እስራኤል ነው ትቀጥላለች። ያዘንኩት ለማን መሰለህ? ለኢትዮጵያ ነው ያዘንኩት። ለምን በላይ በኢትዮጵያ ያዘንኩት በአሁኑ ሰዓት በብሔረሰብ ያለው ግጭት አልበቃ ብሎ የሃይማኖትን ከጨመሩበት ያቺ ትልቅ ሀገር በአፍሪካ የምትደነቀው በቀኝ ግዛት ያልተገዛችው ትልቋ ምልክት የሆነችውን ሀገር ምን ያረጋታል እያሰብኩ። ስለ እስራኤል መናገር ስለ ሃይማኖት መናገር ነው እንዴ? አይደለም። ለዛ እኮ ነው፣ ለዛ ነው የምለው። ስለዚህ በዛ ምክንያት እንግዲህ የእስልምና እምነት ተከታዩ ስለ እስራኤል ከተናገረ እሺ፣ አየው ይሄን ነገር ጠለቅ ብሎ አልቀው የሚናገረው ከሃይማኖት ጋር አያይዞ ነው። እና
ኢትዮጵያ ያለው የጎሳ ግጭት አልበቃ ብሎ ደግሞ ሃይማኖት ከጨመሩበት በጣም አደገኛ ነው። በጣም አደገኛ ለእስራኤል ምንም አያመጣም። እሷ ተፈጽመዋለች ለሚባለው ፍልስጤም ጋዛ የሚነሱ ነገሮች አሉ። ይሄ ከበባ ነው፣ ዘር ማጥፋት ነው። እሷ ላይ የሆነባትን ያን ማስታወሻ እንዲህ ልጠፋ ነበረ ብለው ተሰብስበው እስራኤል ሀገር ሆነው አሁን እነሱ ላይ የሆነውን ሌላ ላይ እያደረጉት ነው መከራከሪያው። ይሰማሉ። ይሄን ተመልከት። ይሄንን ብዙ ጊዜ ብሬን ዋሽ ጭንቅላታቸውን የታጠቡ ሰዎች አሉ። ፋክቱን ማየት አለብህ። አንተ እዚህ እያየ ነው እስራኤል ሀገር መጣ በምን አይነት ሁኔታ ሰው እንደሚኖር ታያለህ። ያለው ሁኔታ አለ እና መጥቶ ማየት ትክክለኛውንም ማቅረብ ያስፈልጋል። እንደዛ ብለው የሚያምኑትን ሰዎች በምን አይነት ተሰመናቸው አትችልም። አያው በምን አይነት ሌላው በአማርኛ እንደጥሩ አባባል አለ፣ የራሷ ሲያርባት የሰው ታማስላለች ማለት። በመጨረሻም ናሆም ፎንቲ ስለ አዶናይ ከስር መፈታት አስመልክቶ ስለተገናኙ ማለት ነው የተናገረው አስገራሚ ንግግር አለ። እሱን ለእናንተ ይዘንላችሁ መተናል። ሰው ልታውቁት የምትችሉ ስትቀርቡ ነው። አዶናይን ቀረብኩት፣ አየሁት፣ በጣም የሚገርም ፐርሰናሊቲ ያለው በአጭሩ ንጹህ ወረቀት የሆነ ልጅ ነው ብሎ ገልጾታል፣ በተለያየ ቪዲዮ ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ብታደርጉም የምጥላ እንደማይሆን ልነግራችሁ እወዳለሁ። ቸር ሰንብቱ። በሌላ ቪዲዮ እስከምንገናኝ እንግዲህ አዶንዬ ስላወኩ በጣም ደስ ብሎኛል። ስለተፈታው በጣም ደስ ብሎኛል። ቴንክ ዩ ሶ ማች ባይ ዘ ዌይ ጋይስ በጣም የሚገርም ፐርሰናሊቲ ነው ያለው። እግዚአብሔር እኔ እንደዛ ይመስለኝ ነበር። አዶንዬ ቅድም መኪናው ስናወራ ነበር እና ዘ ሞስት ሃምብል ፐርሰን ጌታ ምስክሪ በጣም ነው የተመቸኝ። ቴንክ ዩ ሶ ማች አንተም ገራሚ ሰው ነህ። ቴንክ ዩ አይ አፕሪሺየት ሰው የምታውቀው ባይ ዘ ዌይ በቃ ቀርበህን ነውና ቀርበን ተገናኝተናል እና በጣም ደስ የምትሉ ናችሁ። ቴንክ ዩ ሶ ማች ብዙ ስራ እንሰራለን አብረን።